ጤና ይስጥልኝ ውድ ተመልካቾቼ እንደምን አላችሁ? እንደምን ሰነበታችሁ? በድጋሚ ዛሬ በወቅታዊ ጉዳይ ላይ እንድንገናኝ አንድ ምክንያት ስለተገኘ ባለቤቴም ወቅታዊ ጥያቄ አለኝ ብላለች። እኔም ሀሳብ ስለሆነ ማወቅ ያለብን ነገር ለህብረተሰቡም መግለጽ ያለብኝ ነገር ነው። የተሰማኝን ለመግለጽ ያክል ነው። እስቲ ከሷ ያምራልና እስቲ ምንድነው ጥያቄሽ? እሺ ዛሬም ጥያቄ አለኝ። ጥያቄዎች እንደቀጠሉ ናቸው። ስለ አይሾስፒድ የሚሰማ ስሜት ምንድን ነው? ትኩረትህን የሳበው ይመስለኛል እና እስቲ ስለሱ ምን ትላለህ? እኔ እንደኔ ብዙም አልተመቸኝም። ልጁ አንደኛ ስነስርዓት የሚባል ነገር የለውም። ክሬዚ ነው። ቤተ ክርስቲያን ገብቶ ያደረገውን አይተኸዋል። ያው እና እኔ እንደውም ካሁን ምን ጂኒው ሊነሳ ነው ወይ ብዬ ለምን አንደኛ ዱብ እያለ ነው። አይተው ከሆነ ካሁን በቃ አንድ ነገር ተፈጠረ ብዬ ነበር እና ትንሽ ስነስርዓት የሚባል ነገር ይጎለዋል። እሺ በእኔ ማለት ነው። ብዙም አልተመቸኝም እና አንተ ስለሱ ምን ትላለህ? በጣም ገብቶኛል ጥያቄው። ባለፈው ሰሞኑን ስንወያይ ነበር ከአንቺ ጋር ግን ዲቴይል እኛ የተሰማንን ነገር ስለ ተመልካች የምናቀርበው በሚል ነው። ልክ ነሽ። ፐርሰናሊ እኔ የልጁ ባህሪ እድሜው ገና ህፃን ልጅ ነው። ገና በ20 ውስጥ ያለ ልጅ ነው። ሃይማኖቱም ያለየለት ነው። ኤቲክስ ምናምን የሚባል ነገር ገና ምንም ላይም አልደረሰበትም። እንዲህ ዝም ብሎ ነው እግዚአብሔር ከአፈር ላይ አንስቶ ዝነኛ አድርጎታል። ዞሮ የእሱን ፐርሰናሊቲ ምንድነው ማን ነው የሚለውን አሁን ዛሬ በዚህ ጉዳይ ላይ አጀንዳ አድርገን አንይዘውም። ግን ለእኛ እንዳጋጣሚ ሆኖ ጥሩ ነገር ይዞልን መጥቷል። ጥሩ ነገሩ ከምንድን ነው? ያው መልካም ነገሩን መውሰድ ስላለብን ኢትዮጵያን በመላው ዓለም ማስተዋወቁ በቱሪዝም ሀብት እንድናገኝ ምናምን የሚባለው ያው የሰሞኑ የቲክቶኩም የሌላውም ሰው አብዛኛው ሀሳብ ነው። ያን እኔ እንዳሳብ ቢይዘውም እኔ ከዛ ባለፈ ነው የታየኝ ነገር የቱሪዝሙ ምናምኑ ጥሩ ነው። ብዙ ስለ ኢትዮጵያ ምንነት የማይታወቅ ነገር ማሳወቁ ሀብቱን እናገኛለን፣ እኛ እናገኘዋለን፣ አናገኘው ወደፊት የምናየው ይሆናል። ለበጎ ሆኗል መምጣቱ። የልጁን ፐርሰናል ባህሪ እኔም እንዳንቺው ጋራዋለሁ። ብዙ ማሉለት ነገሮች አሉ። አንዳንድ ማይለት መልካም ነገሮች ይኖራሉ። ያንን በሌላ ጊዜ እናወራ ይሆናል። ወደ ፖይንቱ ስመጣ እኔን በጣም ኢንስፓየርድ ያደረገኝና ዛሬ ለማውራት የፈለኩት ከቱሪዝሙ ባሻገር በጣም ልቤን የነካኝ ጥቁሮች ኢንጀነራል በጠቅላላው ጥቁሮች የዛን ጊዜ ላይቭ በሚያስተላልፉበት ጊዜ በመላው ዓለም እንግዲህ ባለሰበት ከ7 ሚሊዮን ህዝብ በላይ የተከታተለው። ከዛም በኋላ አሁንም ድረስ አላባራም የተከታተሉት ነው የተቀረጸውን ድጋሚ እያዩ በተለይ ጥቁሮች ከሚገባው በላይ ነው ኢንስፓየርድ የሆኑት። ልባቸውን የነካቸው በጣም የተደሰቱት በምንድን ነው የተደሰቱት? በተለይ ጥቁር አሜሪካውያን አሜሪካን ነገር እንግዲህ ከኛ በተሻለ ኑሮ እየኖሩ ያሉ ጥቁሮች ገብታችሁ ማየት ትችላላችሁ። በእንባ እየታጠቡ እንባቸውን መገደብ አልቻሉም። ምን ሰው እያለቀሰ ማውራት እንዴት እንደ ውሃ እየፈሰሰ እኛ ጥቁሮች ለካ አገር አለን ማለት ነው። አንሴስተራችን ወይ ትውልድ ዘር ሐረጋችን የሚመዘዘው ለካ ከዚሁ ከአፍሪካ ከሚባል ለዛም ነው ከኢትዮጵያ ከሚባል ቦታ ነው የሚለውን ዛሬ ነው ያወቅነው። በቃ የተገለጸልን እኛ እናቀም እኛ ስንት እንግዲህ ቀድኛ ቀድማየት አያት ዝርያቸው ከየት ይሁን ጀስትኛ ዝም ብለን ኤግዚስት እንዳደረግን አድርገው ነው ነጮቹ ያንቋሽሹን የነበረው በዘረኝነት። እናንተ ጥቁሮች ናችሁ፣ እናንተ ከሰው አትቆጠሩም፣ በቃ በድርጊትም በተለያየም ነገር ይገልጹልን የነበረው ነገር እና ውስጣችን ችለን ነበር ስንኖር የነበረው። ያው በዘረኝነት ያው መኖር ስላለብን እንኖር ነበርና አሁን አይሾስፒድ መጥቶ ኢትዮጵያ ሲታይ አፍሪካን ጎብኝቷል፣ ብዙ አፍሪካ ሀገራትን ጎብኝቷል። እኛ አፍሪካ የሚባል እንደውም ይመስለን ተደርጎ የተነገረን በትምህርት ቤት ደረጃ ጥቁሮቹ ሲናገሩ አገር በቃ አንድ ሀገር አፍሪካ ማለት አንድ ሀገር እንደሆነ አህጉር እንደሆነም እንኳን አናውቅም። እሱም እንደ ሀገር ከሆነም በጣም ጎጆ ቤት የበዛበት ረሃብ የበዛበት ድርቅ ሀገር እንደሆነ ጎጆ ቤት ነው የሚያሳዩን። ስልጣኔ የሌለው በጣም ኋላ ቀር የሆነ ነገር ያንን ምስል እያሳዩ ነው በትምህርት ቤት ደረጃ እያስተማሩ ያሳደጉን። እና በቃ እኔ እውነት ለመናገር እኔም ራሴ በእንባ ላግዛቸው አብሬ ምንም አልቀር የኔ ስሜትም ጭምር ነው የነካው። እያለቀሱ ሲናገሩ መዓት ናቸው በብዛት በቃ እየተነሱና በተለይ ኢትዮጵያ የምትባል ሀገር እኛ ነው እዚህ ምን እንሰራለን ያሉት አብዛኛው ጓዛችንን ጠቅለን ወደዚህ ሀገር ብንመጣ ደስ ይለናል፣ ብናያት ደስ ይለናል። መኖር ባንችል መተን መጎብኘት አለብን፣ እቺ ነገር ማወቅ አለብን።
ሁለት ከሁሉ በላይ አንገበገባቸው። በቃ ለካ ሰው ነን እኛ፣ አገር አለን፣ ዘር አለን። ዝም ብለን ወፍ ዘራሽ እነሱ ነጮቹ እንደ ወፍ ዘራሽ እንደ አብቀላቂ የለም ዝም ብሎ የሚበቅል ወይም ወፍ ዘራሽ ይባላል። ምንም እንዳልሆን ነበር በአይምሯቸው ሲጫወቱብኝ የነበረው እና ይሄንን በማወቃችን የሚለው ነገር ነው። እኔ በጣም ሰሞኑን የእነሱን ስከታተል ልቤን የነካኝና ሰሞኑን ስናወራው ከነበረው አጀንዳ ጋር ስለሚያያዝ ኢትዮጵያ ማለት እንግዲህ ምን ማለት ነው? እንግዲህ ባለፈውም ስለ አባ ተስፋ ስላሴ አውርተናል። አንድ ቀን ዓለም ሁሉ ወደ ኢትዮጵያ ፊቱን የሚያዞርበት ቀን፣ አንድ ቀን ዓለም ኢትዮጵያ ማናት፣ ምንድናት፣ ውስጧ ምን አለው፣ ህዝቧ ምንድን ነው፣ የአምላክ ሀገር ናት፣ የእግዚአብሔር ሀገር ናት የሚባሉ ሌሎችም ነገሮች የሚገለጥበት ቀን እየተቃረበ መምጣቱን ምልክት ማሳያዎች ናቸው እነዚህ። ገና 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 ይሄ እንደውም የመጀመሪያው ሃይላይት ይመስለኛል በእኔ እምነት። ግን ወደዛ እየተቃረበ መሆኑን በጣም አስደስቶኛል። በቃ እንዳልተናቅን፣ እንዳልተዋረድን፣ ታሪካችን እንዳልተሰረቀ፣ በብዙ ነገር አንቋሸው ደብቀው ለማስቀመጥ እንዳልሞከሩት ዛሬ ግን ሳይወዱ በግድ ፈጣሪ በተለያየ መንገድ ያልተጠበቀ ሰው እያስነሳ እያመጣ ይሄው ኢትዮጵያ እንድትታይ፣ እንድትደነቅ፣ እንድትወደስ በተለያየ ነገር በመላው ዓለም እንደዚህ እንድትታይ መደረግ በራሱ ቀላል ነገር አይደለም እና ይሄ ልጅ የራሱ ፐርሰናሊቲ እንደተጠበቀ ሆኖ ለእኛ ግን ሳይታወቅ ሲሳይድ ይዞልን የመጣው ቱሪዝሙ ምናምኑ ተውት፣ እንደተጠበቀ ነው። ጥሩ ነው፣ እናገኛለን፣ ያስተዋውቃል፣ ዳዝማተር እሱ። ከዚህ በላይ ግን የጥቁር የሰው ዘር መገኛ መሆኗ ኢትዮጵያ በባለፈውም ቻናል ላይ በባለፈው ፕሮግራም ላይ ተነጋግረናል። የአዳም ሀገር መሆኗ፣ የእግዚአብሔር ሀገር መሆኗ፣ አዳምና ሔዋን እዚህ መፈጠራቸው፣ ኢትዮጵያ ማለት የሰው ዘር መገኛ መሆኗን ሁሉ ነገር ተጠቃሎ ዓለም ወደዚህ ትኩረቱን የሚያመጣበት ጊዜ ሩቅ አለመሆኑን ማሳያ ይኸው ተነገረው። እንግዲህ ቡና ኢንቨስትድ የተፈጠረው ከዚህ ነው ሲባል በጣም የተደነቀው ሰምቶ አያውቅም። ሌላም ነገር ተጠየቀ። በጣም ነው የገረመው። የራሳችን ካላንደር እንዳለን የ13 ወር ጸጋላት ሌሎችም ነገሮች በመሆኑ በቃ አፉን ከፍቶ ነው ይህን ሁሉ በዛው ቅጽበት መላው ዓለም እያየው ነበረ። እጅግ ነው የተደነቁት እና እኔ ያሳዘኑን በቃ የደስታ እንባም ጭምር ነበር የነበሩት። የቁጭትም የደስታ እንባ ልክ እንደ አዲስ እንደተወለዱ እንደውም እንደ ኮሜዲ አድርገው እየሰሩ ነው። ሰሞኑን ሻንጣቸውን ይዘው እየወጡ ከአሜሪካን ሀገር ወደ ነው የምትሄደው ፍሬንድ ምናምን ሲሉት አይ አም ጎይንግ ቱ አፍሪካ ኢትዮጵያ ምን አደርጋለሁ እዚህ በቃ ዚስ ኖት ማይ ካንትሪ ማይ ሆምላንድ መሄድ አለብኝ። እንደ ጆክ እያደረጉ በሾርት ሙቪ ሁሉ እየሰሩት ነው። በረዶ እየዘገኑ ያነሱ ምን ያደርግልኛል የበረዶ እኔ ሀገር አለ ዘር አለ ለካ ዚስ ማች ነው ኢንስፓየርድ የሆኑት እና ትልቁ ትኩረቴን የሳበኝ ለጠየቅሽኝ ጥያቄ ይሄ ነው ለማለት ነው። አመሰግናለሁ። ደስም ነው ያለኝ በጣም እውነት ለመናገር ቡና እየጠጣ እና ኢትዮጵያንስ እንዴት ታያታለህ? ጥሩ ነው። ከዚሁ ጋር በተያያዘ ነው ዛሬ ብዙ ሰዓታቸውን ላለመሻማት ያው እኔ ማቆም የሚሰማኝ ስሜት ለመግለጽ ነው እንጂ አብዛኛው ኢትዮጵያዊ ሀገሩን ይወዳል። በእንደዚህ አይነት መገለጹ ኢትዮጵያ በጣም ደስ ይላል። እኔም በጣም ነው ደስ ያለኝ እንደዚህ መገለጿ። ለምን በየአረባት ሀገር የምናያቸው ነገሮች አሉ። አሁን አንዳንዴ ሽንኩርት አላችሁ ኢትዮጵያ ሽንኩርት አለ ይሄ ዕቃ አለ የሚሉበት አጋጣሚ አለ። አሁን እኔ ያየሁት ነገር አለ እና ይሄን ያልነቀውን ማለት ነው ምንም ምን በላው ያጣን ያህል በልተን ምናድር ዳቦ የሚባል ነገር ምንድነው የምናቅም እህልም አብቅለን ማንበላ ለብሰን ማን ልብስ ማንራቁ ያህል ነው የሚሰማቸው እነሱ። አሁን በእንደዚህ አይነት መገለጿ እኔም በጣም ደስ ብሎኛል። ያው ልጁን እንትን ባልለው ልጁ ባይመቸኝም ቅሉ የተሰራው ነገር የተገለጸው ነገር በጣም ቆንጆ ነገር ነው። ምን ይታወቃል ይሄ ልጅ እኮ አሁን ምናልባት ፈጣሪ ወደዚህ ሀገር ያመጣው ምናልባት ሃይማኖቱም ተስተካክሎ ካለበት የፐርሰናል ብዙ ነገር እናውቀው ነገር አለ ስለሱ ከዛ መጥፎ ባህሪ ወጥቶ ትክክለኛ ሃይማኖቱን ይዞ እውነተኛ ሃይማኖቱን ትምሮ ተጠምቆ ምን ይታወቃል ሃይማኖቱ ቀይሮ ኢትዮጵያ ነው የሚልበት ለምን እጅግ ደስተኛ ነበር። አይተሽ ከሆነ ታወር ላይ ወጥቶ መጨረሻ ፎቅ ላይ ወጥቶ ኢትዮጵያ ንግድ ባንክ ታወር ላይ ወጥቶ አዲስ አበባን ሲያይ በውስጡ ፈነደቀ በጣም። ያው እሱም እኮ ያው ጥቁር አይደል እንዴ እሱም እኮ ዝርያዬ ማወቅ ፈልጋለሁ። አሁን ከኢንቶር የጀመረበት አንደኛው ዓላማው አፍሪካ ቶር ብሎ ነው የጀመረው። እኔ ማን ነኝ? እኔ አሁን የምኖረው ለስሙ አውሮፓ ነው ዝነኛው ያለው ምናምን፣ ግን ውስጤ አሁንም ማን ነኝ እኔ የሚለው ጥያቄ እየመጣብኝ ነው። መከየት ነው መነሻዬ። ስለዚህ ይመስለኛል ከአፍሪካ ሳይሆን አይቀርም ጥቁር ከሆንኩኝ የጥቁር ሀገር አፍሪካ ቢያንስ እሱ የተወሰነ ሂንቱ ነበረው። ስለዚህ መጎብኘት ማየት አለብኝ፣ ዘሮቼን ማወቅ አለብኝ ብሎ ነው እንግዲህ ይኸው ሲዞር ኢትዮጵያ ላይ ደረሰ።
እጅግ ነው የፈነደቀው። እዚህ ደግሞ ሆም ላንድ ማዘር ላንድ አለት በቃ የሰው ዘር መገኛ ተነገረው። የአድዋ ነፃነት ነጮችን በኮሎኒ ያልተገዛን መሆናችን ማአት ነገር የቱን አድርጎ የቱን እንትን ይበል ውስጡ ሲፈነድቅ ተሰማ። ለምን እሱም ጥቁር ነውና እሱም ተጋርቶታል እኮ ይስል እንደው በዛ አጋጣሚ ቅድም ሳይ ነበር ለቅድም ላንቺም ያልነገርኩሽ ግብጽ ነበር አሁን ሰሞኑን እንደምታውቂው። የግብጽ ጉብኝቱን ካለ በኋላ በሆነ መኪና ላይ እየሄደ ለጓደኛው አንተ በእናትህ ኢትዮጵያ 1-2 ቀን በቆየሁ ነው ምንም እዚህ ያልጣመኝ ማለት አንድ 2 ቀን አጠፋ አይገርም። 1-2 ቀን መቆየት ነበር በፍጹም ኢትዮጵያ ዘ ቤስት። አሁን ድረስ አለቀቁም እዛው ነው ገና የህዝቡ ፍቅር ምን ያህል ሂስትሪው ከማንም አገር ጋር አይወዳደርም። እንደዛ ላይ ይገርማል። እርግጠኛ ነኝ በቅርቡ የሚመለስ ነው የሚመስለኝ መምጣቱም አይቀርም። እና ብዙዎቹ ጥቁሮች ይቺን አገር ነጮችም ጭምር የሚገርመው ኢቭን ነጮችም ጭምር ይቺን አገር ማየት እንፈልጋለን። የሰው ዘር መገኛ ኮፊ ኢትዮጵያ ኮፊ አረቢካ ነው የሚሉት። ኮፊ አረቢካ ማለት ከአረቦች የተገኘ ተደርጎ ነው ሲነገር በመላው ዓለም በትምህርት ደረጃም ተብለናል። ኮፊ ኢትዮፒካ ከኢትዮጵያ የተገኘው ይሄ ሁሉ ታሪክ ተሰርቀናል። እና እነዚህ ነገሮች ሁሉ ናቸው ነጮች ኢንስፓየር ያደረጋቸው። ኢቭን ነጮች እውነተኛ ከዘረኝነት ነፃ የሆኑ ነጮች እንኳን እጅግ በጣም ተደንቀዋል፣ ተደስተዋል። ምን አይነት ሀገር ብትሆን ነው። እና እኔ አሁን ኢንስፓየር ያደረገኝ ምንድነው ያው ሰሞኑን ከምናገረው የኔ ኒች ያው ብዙ ጊዜ ላይ በቲክቶክም በዩቲዩብ ያለኛው የመረጥኩት ኒች ምንድነው በቃ ኢትዮጵያን ማንነት ጎልቶ የሚወጣበት የተደበቀ ማንነታችን የትውልድ እንዲያውቀው እንዲያን ነገሮች ስሰማ ውስጤ ይነካልና ያገኙትን አጋጣሚ ማለፍ አልፈልግም። እና ለዛ ነው በቃ ሳጠቃልለው ነገሮች ላለማንዛት መጨረሻ ጥያቄ ካለች ጠይቂኝና አድማጮች። ዛሬ ብዙ ጥያቄ የለኝም። ለዚህ ትውልድ ምንድን ነው የምትሰጠው መልዕክት ያልሽ ይመስለኛል። እሱ ላጠቃልል ይመስለኛል። ሌላ ከሌለ መልዕክት ምንድን ነው ለዚህ ትውልድ? ያው ደጋግሜ የምናገረው ነገር ነው። በቃ አሁን አይሾ ስፒድ ገና ወጣት ነው። በዚህ እድሜው አንድ መወድለት ጥሩ ነገር ቢያንስ ማንነቱን ለማወቅ መሞከሩ ምን የፈለገ እብድ ቢሆን ምን ሃይማኖት እንትን ባይሆን ነገር ፈጣሪ ሊስተካከል ይችላል። ግን ማንኝ እኔነቴ ከሌለኝ ነጮችም እኮ ይንቁታል፣ ውሸታቸውን ነው ቢያደምቁትም ዘረኝነቱ ስላለባቸው በጥቁርነቱ ብቻ በቃ ድብቅ ዘረኝነት ተንኮለኞች ናቸው። ሁሉም ናቸው ባይባል መልካም አመለካከት ያላቸውም አሉ። እና ማንነቱን ሊያውቅ መሞከሩ እዚህ ደግሞ ሄዶ መጨረሻ ላይ ትክክለኛ ቦታ ላይ ኢትዮጵያ መሆኗን እያመነ መምጣቱ ገና እያመነ መምጣቱ አይቀርም። ብዙ የሚሰማው ነገር ይኖራልና እና ምን ለማለት ፈልጌ ነው ይቅርታ። ወጣቱ በዚህ ልቤው እንደዚህ ከተንቀሳቀሰ አሁን ኢትዮጵያ ውስጥ ያለው አዲሱ ትውልድ አዲሱ ወጣት ባለፈው እንደተነጋገር ነው ከዚህ ከስማርትፎን ከዚህ ከቲክቶክ ዓለም ጥሩ ነው፣ መረጃው ጥሩ ነው የተደረገለት አቀባበል ያው ቲክቶክ በመኖሩ በመልካም ጎን በመጠቀማችን ነው። ግን ወጣ ብሎ ስታይምሮን ያስፋና አገሩን ይወቅ። እሱ የሰው ሀገር የሌላ ሀገር ዜጋ እዚህ ድረስ መጥቶ ኢትዮጵያ ማንናት ብሎ ሲመጣ እኛ እዚህ ያለ ነው እኮ ማፈር አለብን። ባለፈው እንደተነጋገርነው ታሪካችንን ማወቅ አለብን። ሂስትሪ ብቻ እኮ አይደለም እኮ የማን እንደውም አንድ ነገር አስታውሰኝ። ቀደም ሌላ አንድ ብሎገር ነበር ጥቁር አፍሪካዊ ነው እንደው ናይጄሪያ ነው የገዛ ሀገሩን የተሳደበው። ምንድናት ናይጄሪያ? ለኔ ሀገር ናይጄሪያ ዘ ጃይንት ኦፍ አፍሪካ ትባላለች አለ። የኔ ሀገር ናይጄሪያ ምን ሆናት? ጃይንት ኦፍ አፍሪካ የምትባሉ ምን ስለሆነች? እስቲ ሂዱና ኢትዮጵያን ተመልከቱ። ህዝብ ኮራፕትድ የሆኑ መሪዎች ስለገዟት ነው ወይ በሙስና የተጨማለቀና በብዙ ነገር የተበላሸ ህዝብ ስላላት ነው ጃይንት ኦፍ አፍሪካ የምትባለው? የት ተገናኝቶ ከኢትዮጵያ ጋር ያለ የት ተገስቲ ሂዱና ታሪክ አዳምጡ። ኢትዮጵያ የምትባል ነገር ይናፈልግ አሁን ትናንትና ነው ሲናገር ነው በቁጭት የገዛ ሀገሩን እየሰደበ ማለት። ስለዚህ እኛ ደግሞ እዚህ ያለ ነው ኢትዮጵያን ያው የኛም እኮ አንዳንድ ቅሬታ አለ ማለት ኢትዮጵያን አንዳንድ ቅርሶቻቸውን እየጠፋ ነው ያለው አሁን አልፎ እንደተነጋገር ነው ማለት ነው። እና ያው ጥሩ መንግስት ስለሌለን ነው ይሄ የተደለለን ቅርሶቻችን እናሽታለን ከታቦት ጀምሮ ወርቃችን ሀብታችን እና እኛም ጋር ቢብሉ ብዙ ነገር አለ። ቅርሶቻችን እየጠፉ ነው፣ እየተሰረቁ ነው፣ እየፈረሱ ነው። እና ያን ደግሞ ስትለው እኛም ሀገር በጣም የሚያሳዝን ነገር አለ። ሁሉ ማዳን አለበት። ልክ ነው እንዳልሽው ትውልድ መንቃት አለበት። ሀብቱን ቤት ሲዘረፍ ቁጭ ብለሽ ታያለሽ እንዴ? የገዛ ቤትሽ ግቢሽ ውስጥ ገብቶ እኮ ሶፋውን ይሄንን ይዞልሽ ሰው ሲሄድ ዝም ብሎ እንደማየት ማለት ነው። ነጮቹ እንደውም ተናገረ አሁን ያው ነገር እያስታወስ ያመጣኛል። እናንተ ኢትዮጵያን ያርሶ ላክ ያለ ኢትዮጵያዊ በመሆናችሁ እድለኛ ናችሁ በጣም እንዴ! ትልቅ ሀብት እኮ ነው ያላችሁ፣ ትልቅ ነገር እኮ ነው እጃችሁ ላይ ያለው። ስለዚህ ሳጠቃልለው
ያው በእጅ ያዙት ወርቅ ሆኖብናል። እኛ ይሄ ትውልድ ማለት በእጅ ያዙት ወርቅ ነው የሆነበት። ምን ላይ ያለ አሁን ድህነት ላይ ያለ ነው ይኖራል። የራሳችን ብዙ ፕሮብሌም አለ። ግን እኛን መለወጥ የምንችለው በተለይ አዲስ ትውልድ ነው ሀገሩን መቀየር የሚችለው ሀብቱንም ታሪኩንም መቀየር የሚችለው ይሄ ትውልድ ነው። ታዲያ ወዴት ነው መሄድ ያለበት? ወደ ንባብ መሄድ አለበት። ከስማርትፎን ወጥቶ መጽሐፍ ሂስትሪ ማንበብ አለበት። የታሪክ ስትሪክቸር አለ። ቅርሱን ሀብቱ የት እንዳለ ማምን እንዳለ ይሄን ኦብዘርቭ ማድረግ አለበት፣ መመራመር አለበት፣ መጠበቅ አለበት። ስለዚህ ይህንን ነገር ማድረግ ካልቻለ ዝም ብሎ ኢትዮጵያዊ ማለት ትርጉም የለውም እና ከዚህም በላይ ማለት ይቻላልና እንንቃ ነው የምለው። ልክ ነው፣ ሶሻል ሚዲያ ጥሩ ነው፣ ብዙ ነገር ያስተምራል፣ ኢንፎርሜሽን ያመጣል። ግን ከዛ በዘለለ አንዳንድ ገታ አድርገን አቁመን እስቲ ሀገሬ ማን ናት? ምንድን ነው ያላት? እኔ ማን ነኝ? ነጭ እየመጣ ከዚህ ሲሰርቀኝ ሲወስድብኝ የኔን ታሪክ ፈረንጅ ሲነግረኝ ያሳፍራል እኮ። እንደ አንድ ፈረንጅ መጥቶ ነገር ቢጠይቀኝ እስቲ ኢትዮጵያ አባየቱ ጋር ነው የሚገኘው? አድዋ ምንድን ነው? በስንት ዓመተ ምህረት ነው ቪክቶሪ ያገኛችሁት ብሎ ቢጠይቀኝ መመለስ ካልቻል ሼም ትልቅ ውርደት ነው እና ይህንን እንደው በአቅሜ ለማሳሰብ ያክል ነው። ከኔ በላይ ትልልቅ ኢትዮጵያኖች አሉ፣ ከኔ በላይ ትልልቅ ምሁራኖች ያሉበት ሀገር ናት። እነሱ ብየወጡ መናገሮች አለባቸው፣ ትውልድ ማስተማር አለባቸው። ዝምታው መሰበር አለበት ከሃይማኖት አባቶች ጀምሮ እና ይሄ ነገር ያስቆጨኛል እና ይሄ ነው የምፈልገው። በጣም ይቅርታ አራዝሜዋለሁ። ስለጠየቀሽ አመሰግናለሁ። እና ግን እኔም አመሰግናለሁ። አዎ ግን ያን ሌላ ደግሞ የሚቀጥለው ላይ የምጠይቀው የስደትን በተመለከተ ያልኩህ በጣም የሚገርመኝ ታሪክ እሱ ነው። በስደት ዙሪያ ብዙ የስደት ታሪኮችን ሰምቻለሁ፣ ግን ደግሞ ያንተ ትንሽ ወጣ ያለ ነው እና እሱን የሚቀጥለው ላይ ታቀርብልናለህ ማለት ነው። ፈቃደኛ ነህ? ፈቃደኛ ነኝ። ደስ ይለኛል። ያው ተመልካቾችን እንዳናሰለች በፓርት ከፋፍለን በአንዴ ሳይሆን እሱ ታሪክ ነው ፈልገው እንደው ወዳሴ ከንቱ እንደው ስለ ራሴ ማውራት እንዳይሆን ያው ትምህርት ሰጪ ይሆናል በሚለው መልኩ ገጠመኙን አስገራሚም አሳዛኝም አስደሳች ነገር ስላለው ከተመልካቾችን ጋር እየተመካከር እንግዲህ በሚቀጥለው ፕሮግራም እሱን ደግሞ ይዤ ለመቅረብ ደስተኛ ነኝ። ችግር የለብኝም። በጣም አሪፍ። አመሰግናለሁ። እሺ እኔም አመሰግናለሁ። እሺ ተመልካቾቻችን እንግዲህ ለዛሬ በዚህ መልኩ ነው ያለውን ነገር ያው የተሰማኝ ነገር ለመግለጽ ያክል ነው። ደስ ስላለኝ ነው። በተለይ ጥቁሮችን በተመለከተ በቃ አንሰስተራቸውን ዝርያቸው እዚህ ኢትዮጵያ ላይ መሆኑ ያለው ነገር ስሜት ስለነካኝ ነው ይህንን ነገር ለማቅረብ ያስገደደኝ። ስላዳመጣችሁኝ ከልብ አመሰግናለሁ። በሚቀጥለው ፕሮግራም በቅርቡ እንገናኛለን። በተሳትፏችሁ ቀጥሉበት። እግዚአብሔር ይስጥልኝ። ቸር ቆዩ። አመሰግናለሁ።